ልጃቸውን ማኖር እችላለሁ ሲል ማለት ነው። ማኖር እችላለሁ ማለት ተከራይቶ አንድ ኬሻ በጠረባ ኖሮ ድስትና ምናምን ካለ ታይዞ ማደግ ከቻለ that's life። ምክንያቱም ከብር አብሮ የተወለደ የለም። ትዳር ራሱን የቻለ በረከት ነው። ልክ ስትጋቡ ሌላ በረከት ይመጣል፣ ስትወልዱ ሌላ በረከት ይመጣል። ከዛ በኋላ ጀንትል ሁን። በቃ ተስተጋባ እንዴት ነበር? ነበርክ ቤት ነበርክ መኪና ነበርክ? ተስተጋባ 0 really ምን ቤት የለኝም። ደሞዜ 4000 ብር ነው። ኦኬ ሰው እንዴት ነበረ? በቃ ምንም በሰላም ኢሹ ሰው ነው ያገባሁት፣ ማዕረግ አይደለም ያገባሁት። ውድ ነገር እኮ ከምንም በላይ ውድ እኮ ነው። በቃ ለዚህ እኮ ነው የምልህ፣ ከምንም በላይ የሰው ልጅ ውደደው፣ አክብረው፣ ቻለዋ። በተለይ ሴት ልጅ በቃ እንትን ናት፣ አደራ የፈጣሪ አደራ ናት አለ። ትንሽ ግግግ የሚል ነገር አለ፣ ግን እሱንም ቻለዋ። የወር አበባው ሲመጣ ምናምን ለምሳሌ ሆርሞን መቀየር ስታረግዝ ሆርሞን ይቀየራል። የወር አበባ ሲመጣ እውነት ነዋ፣ ተፈጥሮ ነው እኮ እውነት ነው። ዝም ብላ እንዲህ ስትሄድ ሰላም የነበረችው ስትመጣ ብልጭ ታረግ ይችላል። እንደዛማ ኤግዛጅሬት እንዳታረግ በደንብ እኮ ነው። ግን የሰው ልጅ ሙድ ነው የምትኖረው። አንተ ራስህ እኮ ሙድ ነው የምትኖረው። ተዋቸው እነሱ። እኔና አንተ የሆነ ሰዓት ላይ እኮ የሆነ ፕሮጀክት ልትከፍት ሄደ፣ ፕሮጀክቱ ሳይሳካልህ አእምሮ ተይዘዋል። ጠዋት ላይ የሆነ ሰዓት ሲያገኝ በእናትህ ደሚና ተወኝ። አንተ የያዘህ ይዞ ነው፣ ክፉ ሆነ አይደለም። ሰዎች የሆነ ሰዓት ላይ እኔ አንድ ነገር አሁን በደንብ እየገባኝ የመጣው ሰዎች እኔ ክፉ ሰው የለም ምድር ላይ ብዬ ነው ማስበው። ክፉ ድርጊት የሰዓቷ ነው እንጂ ቀጥሎ ያ ሰው በጣም ጥሩ ሰው ሊሆን ይችላል። ለምሳሌ እከሌ በጣም መጥፎ ነው ተብሎ ለአንተ ደግሞ ዋን ኦፍ ዘ ቤስት ጓደኛ እሱ ነው። ስለዚህ እያንዳንዱ ነገር ላይ እንደዛ ይሆናሉ ማለት አይደለም። የሰው ልጅ ሙዲ ነው። ሁለተኛ ደግሞ ሲፈጥራቸውም ደግሞ በቃ ጌጦች አድርጎ ነው የፈጠራቸው ሴቶቹን። ሁለተኛ ደግሞ ምንድነው ነገርን ቶሎ በፍጥነት መቀየር ይችላሉ። እንዴት? ተፈጥሮ ነው። በጣም ፈጣን ነው ጭንቅላታቸው። ለምሳሌ በሴት ልጅ ስልክ ባለማንሳት ወንድ የሚናደደውን ያህል ሴት ልጅ አትናደድም። ወይንም የሆነ ነገር በሆነ ቃል ልታናደድ ትችላለች። እንትኑን ይችሉበታል፣ ጨዋታውን ይችሉበታል። ቤተሰባችሁ ውስጥ ትዳርን ከእህትህ ጋር ወንድና ሴት ስትሆን ራሱ ኮሚኒኬሽን ቋንቋችሁ በጣም አዛኞች ናቸው ሴቶች። በጣም አዛኞች ናቸው። ሲጨክኑስ ደግሞ አንዳንዴ እንድንጨክን ስናረጋቸው ነው። ወንድ በጣም የጎዳት ሴት በቃ አለቃ። ሴትም እኮ እንደዚህ እሱ ሌላ ነው፣ ፎቢያ ውስጥ ይገባሉ። የሰው ልጅ ባህሪ ነው። ግን ከዛ ውጪ በደንብ በአግባቡ ከያዝካቸው፣ እውነቱን ካስቀመጥክ ግን ህይወትህን መኖር ምንድነው የሚፈልጉት ሴቶች ግን? አሁን እንደው ለማይ ልምድ ለሌለን ወንዶች፣ ፍቅረኛም ሚስትም ለሌለን ወንዶች የሴቶች ፍላጎት ምንድን ነው? እስቲ ይችን ነገር አንተን በማቴሪያል አደልላት። መኪናን ብሰጣት መኪናውን ነዳቸው ዘንድ አንተን ነው የምትፈልገው። መኪና ውስጥ ወርቁም ውስጥ አንተን ነው የምትፈልገው። አሁን አንዳንድ ሰው ይላል እንዴ መኪና ገዛውላት፣ ቤት አለች፣ ቤት ቀየርኩላት፣ እንዴ ምን ልሆንላት ይላል። ራስን ስጣት። ራስን መስጠት አይደል? ጊቭ ሄር አቴንሽን። አዳምጣት፣ ተቻርጋት። ዝም ብለህ ማታ ወንድ ስትሆን ቤት ስትገባ ያኔ ስጀነጅን በቃ ከሷ መላቀቅ አትፈልግም። ቤት ስትገባ ግን አሁን በዚህ እጅ ቲክቶክ አለ፣ በዚህ እጅ ሪሞት አለ። የወንድ ባህሪ። ስለዚህ ልክ ናታ። ቀልብህም ለልጆች ነው። በቃ ቦታ ስጣት። ሴት ልጅ ካንተ ይሄን ነው የምትፈልገው። አንተነትን ስጣት። አንተን ነው ፈልጋ የመጣችሁ። ያልገዛህለት የወርቅ አይነት የለም እኮ። ወርቁ አይደለም በቃ ወርቁን ራሱ የፈለገችው ለመታየትና ለአቴንሽን ነው። ለማን ነው መዘንጠው? ለአንተ እኮ ነው። ሚስቴ ታምሪያለሽ በላታ። ድሮ እንደምታምር ነግራት ካገባሃት በኋላ ሚውት ላይ አታርጋት። በጣም ሴቶች ደግሞ እድሜያቸው እየጨመረ በሄደ ቁጥር ስፒሪቹዋል ያወይ ካላደረጉ የሆነ የባላቸው አቴንሽን ወደ ወጣት ሴቶች የሚሄድ ይመስላቸዋል። እንዳሄድ ማድረግም የእሷ የቤት ስራ ነው። የእሷ የቤት ስራ ነው። የእሷን የቤት ስራ ደግሞ ዛሬ ለማጣላት የማታረገው ነገር ሉክ ማይ ብራዘር፣ ምን መሰለህ፣ ወንድ ልጅ ካገባ በኋላ የዝናብ መጥረጊያ ነው። ቦሌ የዘነበ ዝናብ ፒያሳ የለም። በቃ ቢዚ ነው። አሁን ፈጣሪ አቴንሽኑን እንዲህ ሁለት አድርጎ